ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? እግዚአብሔር አምላክ የተመሰገነ ይሁን። እኔ በጣም ደህና ነኝ። ክብር ምስጋና ለእግዚአብሔር። እንዴት ናችሁ? አለን አለን። እንዴት ናችሁ? ዛሬ መናገር የምፈልገው አረብ ሀገር ላይ ሆነን ወይም ኮንትራት ቤት እየሰራን እንዴት ገንዘብ እንያዝ፣ እንዴት እንቀየር በሚል ጉዳይ ነው የምሰራው። በመጀመሪያ ገንዘብ ለመያዝ ማድረግ ያለብን ነገር ምንድን ነው? አንደኛ በሰው ኑሮ መኖርን ማቆም አለብን። በሰው ኑሮ ማለት በቤተሰብ ኑሮ፣ በታዋቂ ኑሮ፣ በዩቲዩበር ኑሮ፣ በቲክቶከር ኑሮ፣ በእነሱ ኑሮ መኖርን ማቆም አለብን። ምክንያቱም በየቀኑ እነሱ የሚኖሩትን እያየን በእነሱ ህይወት መኖር የለብንም። በእነሱ ስኬት እየተጽናናን ለነሱ አንበሳ እያወረድን እነሱ የት ገቡ እያልን መኖር የለብንም። ልመና ኃጢአት ነው። አንበሳ በመስጠት ጊፍት በመስጠት ልመናን ለትውልድ ማበረታታት የለብንም። ልመና ኃጢአት ነው። መጽሐፈ ኩፋሌ እጅ እግር ያለው ሰው መለመን እንደሌለበት ይናገራል። መስጠት ያለብን ራሱ ለተቸገሩ፣ ለደካማዎች፣ ለአቅመ ደካማዎች፣ ለተቸገሩ ሰዎች እንጂ መስራት ለሚችሉ ሰዎች አይደለም። አስራት በኩራት ማውጣት ተገቢ ነው። የተቸገሩ መርዳት ተገቢ ነው፣ ለነፍስም ለስጋም ስለሚጠቅም። ከዛ ውጭ ግን አንዲት የማዳም ቅመም ሽንት ቤት እያጠበች ለራሷ በቂ ነገር ሳይኖራት መኪና ላለው ሰው ጊፍት ማውረድ፣ መኪና ላለው ሰው አንበሳ መስጠት፣ ይሄ በምን መስፈርት አስባችሁት ነው? እናንተ የራሳችሁ ህይወት አያስፈልጋችሁም እንዴ? እናንተ የራሳችሁ ስኬት አያስፈልጋችሁም? እናንተ የራሳችሁ ነገር አያስፈልጋችሁም? ስለዚህ ብዙ ሰዎች ለወንድ ብር አትስጡ፣ ለወንድ ብር አትስጡ። ሪሊ ያው ብር መስጠት የለም ለወንድ አያስፈልግም። ግን ለወንድ ብር አትስጡ፣ ጥሩ ነው። እዚህ ጋር ግን አንበሳ ጊፍት የምታወርዱ ከሆነ ለእናንተ ምንድን ነው ጥቅሙ? ምንድን ነው ጥቅሙ ለእናንተ? ለወንድ ብር አትሰጡም፣ አንበሳ ታወርዱበታላችሁ። ምንድን ነው ለእናንተ ጥቅሙ? ምክንያቱም ብሩን አላዛችሁትም። ዞሮ ዞሮ እዚህም ጋር ለታዋቂ አንበሳ ወረዳችሁበት፣ እዛም ጋር ለወንድ ሰጣችሁት። ለእናንተ ለውጥ የለውም፣ ኪሳራ ውስጥ ናችሁ። ስለዚህ ቤተሰብም ቢሆን መረዳት ያለበት እናት አባት እንጂ ከዛ ውጭ እህት ወንድም ሰርቶ ይብላ እጅግር አለው። ለምንድን ነው እናንተ በእህት በወንድም ኑሮ፣ በቲክቶክ ብሮ ኑሮ፣ በሰው ትዳር የምትኖሩት? የእናንተ ህይወት የላችሁም? የእናንተ ትዳር፣ የእናንተ ህይወት፣ ለእናንተ ንብረት አያስፈልጋችሁ? 10 ዓመት ሰራን ምንም የለንም። 5 ዓመት ሰራን ምንም የለንም። ምን እያደረጋችሁት? ለሰው የሰው ኑሮ እየኖራችሁ፣ የሰው ኑሮ እያቃናችሁ፣ የእናንተን ኑሮ ትታችሁታል። ሃይምሯችሁ የሚኖረው የሰውን ኑሮ ነው። ሃይምራችሁ ሁሌ የሚያስበው የሰውን ኑሮ ነው። የእናንተን ኑሮ ትታችሁታል። ስለ እናንተ ማሰብ አትችሉም። ስለ እናንተ አታቅዱም። ስለ እናንተ ስኬት አታስቡም። ነገ ላይ እናንተ የራሳችሁ ነገር እንዲኖራችሁ አትፈልጉም። 5-6 ዓመታት መቁጠር ብቻ ነው። ስለዚህ ለመስጠት እንኳን መጀመሪያ የእናንተ መሰረታዊ ነገር መሟላት አለበት። መሰረታዊ ፍላጎታችሁ መሟላት አለበት። ከዛ በኋላ ነው መስጠት የምትችሉት። ኑሯችሁ ቢያንስ በቂ ነገር ለራሳችሁ ይዛችሁ ነው ከዛ በኋላ መስጠት የምትችሉት። ለራሳችሁ ምንም ነገር ሳይኖራችሁ እንዴት ነው ለሰው አንበሳ የምታወርዱት? ለራሳችሁ ምንም ነገር ሳይኖራችሁ እንዴት ነው የሰውን ኑሮ የምታቃኑት? ለራሳችሁ ምንም ነገር ሳይኖራችሁ እንዴት ነው የሰውን ኑሮ ለማቃናት ደፋ ቀና የምትሉት? ከዛስ እንደዚህ ደፋ ቀና ያላችሁለት ሰው ጥሩ መልስ ይሰጣችኋል? እንደዚህ ዋጋ የከፈላላችሁት ለሰው ስትወርቁ ያነሳችኋል?
5-6 ዓመት ዋጋ የከፈላችሁለት ሰው ዘወር ብሎ ያያቸዋል? እናንተ የኖራችሁለት ሰው ለእናንተ ይኖርላችኋል? ስለዚህ ራሳችን ለራሳችን መኖር አለብን። መጀመሪያ ለራሳችን መኖር አለብን። ራሳችንን መውደድ አለብን። ራሳችንን ማክበር አለብን። የራሳችን በቂ ነገር መያዝ አለብን። የራሳችን መሰረታዊ ነገር ማሳካት አለብን። የራሳችን ህይወት፣ የራሳችን ትዳር፣ የራሳችን ልጅ፣ የራሳችን ቤት፣ የራሳችን ንብረት ያስፈልገናል። በኢኮኖሚ ማደግ ያስፈልገናል። ከዛ በኋላ ከራሳችን ትርፍ ከሆነ ነው አንበሳ ማውረድ ያለብን። ትርፍ ከሆነ ነው ጊፍት መስጠት ያለብን። ደግሞ ቲክቶክ ላይ ለማኝ ትውልድ እየፈጠራችሁ ነው። ጊፍት እየሰጣችሁ ልመናን እያበረታታችሁ ነው። ኢትዮጵያዊነት ልመና አይደለም። አሁን እኮ ቲክቶክ ላይ ቁጭ ብሎ ልመናን እንደ ስራ የሚሰራ በጣም ብዙ ቲክቶከር አለ። እየሰጣችሁ እኮ ለማኝ ያደረጋችሁት። መኪና እያለው ቤት እያለው ቁጭ ብሎ ቲክቶክ ላይ ይለምናል ጌም ከፍቶ። ለማኝ ትውልድ ፈጠራችሁ እንዴ! አትስጡ። ለማኝ ትውልድ እኛ አንፈልግም። እኛ የሚሰራ ትውልድ ነው የምንፈልገው። እንዴ የተቸገራን ለመስጠት ከፈለጋችሁ የተቸገረ ለምን አረዱትበትም? ለተራበ ለምን አታበሉትም? ያጸርቃችኋል። በዛውም ክርስቶስ ተርቤ አብልታችሁኛል ወይ ብሎ ሲጠይቅ ለዛውም ትጸርቁበታላችሁ። የተራበ ለምን አታበሉ? የተቸገረ ለምን አረዱ? አሁን እኮ ቲክቶክ ላይ ከመስራት ይልቅ ልመናን ፎከስ አድርገው በልመና የሚተዳደሩ ትውልዶች እየተፈጠሩ ነው። ልመናን እንደ ስራ መጽሐፈ ኩፋሌ ልመና ኃጢአት እንደሆነ እጅ እግር እያለው ሰው መለመን እንደሌለበት ያስጠነቅቃል። አሁን ግን ለማኝ ትውልድ፣ ይሄ ቲክቶክ ከመጣ ጀምሮ ለማኝ ትውልድ እያፈራን ነው። ትውልድ እኔ የሚያሳስበኝ የትውልዱ ነው። ለማኝ ትውልድ፣ ልመናን ስራ የሚያደርግ ትውልድ። እንዴ አበባ የሚለምን ትውልድ፣ አንበሳ የሚለምን ትውልድ። አባቶቻችን ስንት ታሪክ ሰርተው በእነሱ ታሪክ የምንጽናና፣ ታሪክ መስራት የማንፈልግ፣ ታሪክ ለመስራት ፍላጎት የሌለን ግን በእነሱ ታሪክ የምንጽናና ለማኝ ትውልድ እየተፈጠረ ነው። ስለዚህ ልመናን የምታበረታቱ ሰዎች፣ ለለማኝ የምትሰጡ ሰዎች እረፉ፣ ለራሳችሁ ኑሩ። መስጠት ከፈለጋችሁ ለሚያጸድቅ ነገር ስጡ። ስለዚህ ገንዘባችሁን ሴቭ አድርጉ፣ አትስጡ። ለወንድ አትስጡ ተብሎ የለ? አዎ፣ ለወንድም አትስጡ፣ ለጊፍትም አትስጡ። ለሀብታምም ስጦታ አትስጡ፣ አያስፈልግም። ላለው አታሽቃብጡ። አንቺ 100 ሺህ ብር አካውንት ሳይኖር መኪናና ቤት ላላት ጊፍት የምትሰጪው ወይ ስጦታ የምትሰጪው ምን ቤት ነሽ? አንቺ ምን ቤት ነሽ? መጀመሪያ እስኪ ከሷ አድረሽ። እሷ የ50 የ60 ሺህ ሪያል ወርቅ እየገዛች አንቺ ብር ሀብል እንኳን የሌለሽ ሴትዮ ምን ቤት ነሽ ለነሱ ጊፍት የምትሰጪው? የኗሪ አኗኗሪ ነሽ እንዴ አንቺ የራስሽ ህይወት የለሽም እንዴ? አትኖሪም እንዴ የራስሽን ህይወት? እናንተ የራሳችሁ ህይወት መኖር የለም እንዴ? ስለዚህ ለማኝ ትውልድ አትፍጠሩብን፣ ስሩ። አዎ ፎሎ ተደራረጉ፣ መልካም ነው። ላይክ ተደራረጉ፣ መልካም ነው። ዩቲዩብ ሰብስክራይብ ተደራረጉ፣ ጥሩ ነው። ሁላችሁም እንደውም ዩቲዩብ ከፍታችሁ የማዳም ላይ የምትሰሩ አረብ ሀገር ኮንትራት ቤት የምትሰሩ ሰዎች ሁሉም ነገር ስለሚመች ምንም የምታወጡበት ነገር ስለሌለ ተያይዞ ማደግ ጥሩ ነው፣ የሚደገፍ ነው። እናንተን ስለማይጎዳችሁ። እናንተን የሚጎዳችሁ ነገር ለምን ታደርጋላችሁ? እናንተን የሚጎዳችሁ ነገር አታድርጉ፣ አስፈላጊ ስላልሆነ።